ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች፣ ለዛሬ ይዤላችሁ የቀረብኩት ትረካ ይሆናል። ትረካው የተላከ ፍቅር ይሰኛል። ወደ ፕሮግራማችን ከማለፋችን በፊት ሰብስክራይብን ጠቅ ማድረግ አትርሱ። ላይክ፣ ሼር በማድረግ ወዳጅነታችንን እናጠናክር። የተላከ ፍቅር። ደራሲ የሱፍ ማሩ። የተላከ ፍቅር። ሚጡ የምትወደውን ልብስ ከለበሰች በኋላ ከወረቀት የተሰራላትን ቢራቢሮ በረጅም ክር አስራ እየጎተተች ከቤት ልትወጣ ስትል፣ ሚጡዬ ሁል ጊዜ በዚህ ሰዓት እየተሽከረከርሽ የት ነው የምትሄጂው? አለቻት እናቷ። ከይሉኝታ እና ከተንኮል የጸዳው የሕፃን አንደበቷ ስለሚያስደስታት እንጂ የት እንደምትሄድ ታውቃለች። ውይ እማዬ ደግሞ የማታውቂ መስል ሁል ጊዜ መጠየቅ አለች ሚጡ እንደ መሰላቸት ብላ። አትቆጭብኝ የኔ ቆንጆ፣ እየረሳሁት እኮ ነው አለች ግራና ቀኝ ተከፍሎ የታሰረውን ፀጉሯን እያስተካከለችላት። አሁን መዝሙር ከስራ የሚመለስበት ሰዓት ደርሷል፣ ስለዚህ ይጠብቀኛል አለች። ታዲያ ከምትወጁ ሰው ዘንድ ስትሄጂ ባዶ እጅሽን ነው የምትሄጂው? አዎ እውነትሽን እኮ ነው እማዬ፣ ሁል ጊዜማ ምንም ነገር ሳልይዝ መሄድ የለብኝም። ምን ልውሰድለት አለች። ለመዝሙር የሆነ ነገር ስትሰጠው ደስ ብሎት ሲቀበላትና እቅፍ አድርጎ ሲስማት እየታያት፣ እማዬ በእናትሽ ቆንጆ ነገር ስጭኝ እስቲ አለች። የእናቷን እጅ ሙጭጭ አድርጋ ይዛ እየተማጸነቻት። የሚጡ እናት ወደ አበባ ማስቀመጫ ሄዳ እጅብ ብለው ከተቀመጡት አበቦች መካከል ባለቀይ ቀለሟን መርጣ በማውጣት፣ እንቺ ለሚወድ ሰው የሚሰጥ ቆንጆ ስጦታ ነው ብላ አበባውን አቀበለቻት። እማዬ ደብዳቤውን ረስቼ አለች የማታውን ደብዳቤ አስታውሳ። ማታ አልጋ ላይ በደረቷ ተንበልብላ አይኗን ምራቅ እየቀባች እንባ የወረዳት በማስመሰል ፍቅረኛዬ ለምትለው መዝሙር የፍቅር ደብዳቤ ለመጻፍ ስትቆጫጭር ነበር እናቷ የደረሰችው። የሚጡ እናት ከውጭ ስትገባ ሚጡ በተመስጦ ስትጽፍ አገኘቻት። ሚጡዬ ምን እየጻፍሽ ነው አለች ወደ ተንበለበለችበት አልጋ ተጠግታ እያስተዋለቻት። እማዬ እንኳን መጣሽልኝ፣ የሆነ ነገር ልጽፍ ፈልጌ ተበላሸብኝ፣ አንቺ ቆንጆ አድርገሽ ጻፊልኝ እሺ ብላ ወረቀቱን ሰጠቻት። እናትየዋም ወረቀቱን ተቀብላ የሚጡን ጽሑፍ ማንበብ ጀመረች። ይድረስ ለውድ ፍቅረኛ ይላሉ የባቄላ ፍሬ የሚያካክሉት የሚጡ ፊደላት። እንዴ አንቺ ደግሞ መቼ ነው ፍቅር የጀመርሽው? እማዬ ደግሞ እኔ እኮ መዝሙርን እወደዋለሁ። የሚጡ እናት መዝሙርን ታውቀዋለች። ከሰላምታ ያለፈ ቀረቤታ ባይኖራትም ልጇን ስለሚያቀርብላት ለሱ ያላት አክብሮት የተለየ ነው። ታዲያ ለምንድን ነው የምታለቅሽው አለቻት የረጠቡ አይኖቿን እየተመለከተች። የፍቅር ደብዳቤ ሲጻፍ እኮ እየተለቀሰ ነው አለች ሚጡ በየዋህነት። ማን ነው ደግሞ እንደሱ ያለሽ? ያቺ ስዕል እንኳን እያለቀሰች አይደል የምትጽፈው አለችና ፊት ለፊት ላቭ ሌተር የምትለዋን የግድግዳ ፖስተር አሳየቻት። ደግሞ አባዬ ሲመጣ ፊልም ቤት ይወስደኝ የለ እዚያ ፊልም ላይ እኮ ሲያለቅሱ አይቻለሁ። ፍቅር እኮ ያስለቅሳል። መዝሙር እኮ ሚስት አለው ሚጡ አለች የሚጡ እናት ሳቋን በውስጡ አፍን አድርጋ። ውሸትሽን ነው፣ የለውም። ሚስት ቢኖረው እኮ እንጀራ ትጋግርለት ነበር፣ ቡና ታፈላለት ነበር። ደግሞ ውድድ ነው የሚያደርገኝ። ባይወድ ኑሮ አይስምኝም ነበር ስትል፣ ምንሽ ካኑ የሚስምሽ አለች እናቷ የጎመጀች በሚመስል አጠያየቅ። ይህንና ይህን ብላ ሁለት ጉንጮቿን አሳየቻት። እንዲህ አድርጎ ነው የሚስምሽ አይደል አለችና ሁለቱን ጉንጮቿን በየተራ ሳመቻት።
ጥቂት ስታስብ ቆየችና የተለየ ሀሳብ ብልጭ አለላት ይመስል እስክሪብቶውን ከሚጡ ተቀብላ ምን ብዬ ነው የምጽፍልሽ አለቻት። እንዳንቺ መጻፍ እንዴ? አንቺ መጻፍ አትችይም እንዴ? ትልቅ ሰው አይደለሽ? በቃ ደስ የሚል ነገር ጻፊልኝ አለች። የልጅነት ፊቷ በደስታ ጸዳል እየተንቦቀቦቀ። ግን ደብዳቤው ተጽፎ ሳያበቃ እንቅልፍ ጭልጥ አድርጎ ወሰዳት። እናትየዋ ጽፋ ከጨረሰች በኋላ ደጋግማ ነበበችው። ከዚያ ሚጡን ቀስቅሳ እራቷን አብልታ አስተኛቻት። ይህንን ደብዳቤ ነው ሚጡ ረስታው ልትሄድ የነበረው። ደብዳቤውን ከእናቷ ተቀብላ ወደ መዝሙር ቤት ሩጫዋን ቀጠለች። ሚጡ ከመዝሙር ቤት ስትደርስ በሩ ገርበብ ብሎ ነበር። እንደ ማንኛውም ሕፃን ልጅ በእርግዳ መግባት አልፈለገችም። ወደ በሩ ከተጠጋች በኋላ ቤት ውስጥ ያለውን ድምፅ ለማዳመጥ ጆሮዋን ከበሩ መቃል ላይ ለጥፋ ቆመች። አልፎ አልፎ ማንኪያና ብረት ድስት ሲነታረኩ ከሚሰማው ድምፅ ሌላ ጸጥ ያለ ነበር። ብቻውን መሆኑን ስታረጋግጥ ደስ እያላት በሩን በለስታ አንኳኳች። ይግቡ አለ ከወደ ቤት የመጣ ጎርናና ድምፅ። ሚጡ በሩን ገፋ አድርጋ ወደ ውስጥ ዘለቀች። መዝሙር የስፖርት ቱታ ለብሶ ከተለኮሰ ቡታ ጋር ስር ጉድ ጉድ ይላል። ሚጡ ወደ እሱ ስትጠጋ እጆቹን ዘርግቶ ተቀበላት። ያመጣችለትን አበባ ስትሰጠው በቅፉ ውስጥ እንዳለች ጭምቅ አድርጎ ከሳማት በኋላ ከሰፊው ጠረጴዛ ተጠግቶ ከተቀመጠ አንድ ወንበር ላይ ቁጭ አደረጋት። እግሯ ከመሬት ባለመድረሱ ወደፊትና ወደ ኋላ ይወዛወዛል። ደህና አድርጎ ላስተዋላት ጠረጴዛው የመረብ ኳስ ሜዳ፣ እርሷ ደግሞ ዳኛ ትመስል ነበር። የወረቀት ቢራቢሮዋን ጠረጴዛው ላይ ወርውራ ደብዳቤዋን እያሳየች መዝሙር ደብዳቤ አምጥቼልሃለሁ እንካ አለች። ወረቀቷን ወደሱ ለማድረስ እየተንጠራራች። የምን ደብዳቤ ነው ሚጡዬ? አለ ደብዳቤውን ለመቀበል እጁን እየዘረጋ። ዝም ብለህ አንብበው፣ እኔን አትጠይቀኝ አለችና የታጠፈችውን ወረቀት መነጠል ሲጀምር መዝሙር አቤት፣ አንድ ጥያቄ ልጠይቅህ አለች። እናቷ የነገረቻት ትውስ ብሏት። ምንድን ነው? እማዬ ሚስት አለው ያለችው እውነቷን ነው ስትል ጠየቀችው፣ እጆቿን ከጠረጴዛው ጋር እየፈተገች። እንዴ አንቺ ስታርጊ ልንጋባ ተነጋግረን የለም እንዴ አለ። ወረቀቷን ከጠረጴዛው ላይ አስቀምጠው ከቡታ ጋዙ ላይ ያለችውን አነስተኛ ብረት ድስት እያወረደ። እኔ እኮ እማዬ ስትነግረኝ እውነቷን መስሎኝ ተናድጄ ነበር ስትለው፣ አትናደጂ የኔ እርግብ አላትና ጉንጯን ሳም ሲያረጋት፣ እዚህ ላይ ያለው ፀጉር ባይኖር ኖሮ አለች በሁለት እጆቿ ጉንጮቿን እየዳበሰች። ምን ነው ያስጠላል እንዴ እያለ ከብፌው ውስጥ አንድ ሳህንና ሁለት ሹካ ይዞ ተመለሰ። ሁል ጊዜ ስም እያልኩ ነው እንጂ ስትስመኝ ይወጋኛል አለች። እንደዛ ከሆነ በቃ አልስምሽም ሲላት፣ እኔ እኮ ባይኖር ነው እንጂ ያልኩኝ አትሳመኝ አላልኩም አለች። ቅሬቷ በህዋ ፊቷ ላይ እየተነበበ። ውሸቴን ነው ሚጡዬ፣ ሙልጭ አድርጌ ነው የማነሳው አለና ከመኝታ ቤቱ ሌላ ወንበር አምጥቶ ከሷ በኩል ከሁለተኛው ማዕዘን ላይ ተቀምጦ በሹካው ወግቶ ያነሳቸውን መኮሬዎች አጎረሳት። መዝሙር ከሰው ጋር መቀላቀል ብዙ አይሆንለትም። ሕፃናትን ግን በጣም ያቀርባቸዋል። ተመግበው ሲጨርሱ ዛሬ ችጋ እንሄድም አለችው። ችጋ የሞጣ ከተማና የድመት ገደል ታቦት የሚያርፍበት ከከተማ ወጣ ብሎ የሚገኝ ጥምቀተ ባህር ነው። አሁንማ መሸ እኮ ሚጡ፣ ነገ እንሄዳለን እሺ ሲላት፣ በቃ ዛሬ ፀሐይ ስትጠልቅ ሳናይ ልንቀር ነው አለች። አመሻሽ ላይ እየወሰደ የማታ ጀንበር ስትጠልቅና የተለያየ ቅርጽ እየያዘ የሚፈርሰውን የደመና ውበት አልምዷት ስለነበር ቅር እየተሰኘች፣ አሁን ብንሄድ አንደርስባትም፣ ይልቅ ደብዳቤሽን ላንብበው አለና ካስቀመጠበት አንስቶ ማንበብ ጀመረ። በመጀመሪያ የከበረ ሰላምታ ይድረስህ መዝሙር። ስምህን ሚጡ ደጋግማ ስታነሳ ሰማታለሁ።
በጣም ትወድሃለች። እኔንም ልዩ ግምት እንድሰጥ ያደረገኝ ለሷ ያለ ፍቅር ነው። አባቶቻችን ሰው ደስ የሚለው የደገሱትን ሲበሉለት፣ የወለዱትን ሲስሙለት ነው እንደሚሉት ማለት ነው። መዝሙር ዝምታና ገለልተኛነት አስፈርቶኝ እንጂ ብቻህን እንደምትኖር አውቃለሁ። ቢያንስ አንድ ጊዜ እንኳን ቡና ባፈላልህ ይቺ ሳስታ ልትቆረስ የደረሰችው ልቤ ምን ያህል ተለመልም እንደነበር የማውቀው እኔ ብቻ ነኝ። መዝሙሬ ባለትዳር መሆኔን አውቃለሁ። ግን ትዳርና ፍቅር የተጣመረበት ሕይወት ቢፈለጉት ጊዜ አይገኝም። በእኔ ግምት ፍቅርና ትዳር የተለያዩ ነገሮች ናቸው። እንደምትረዳኝ አስባለሁ። ሚጡ ስለ አንተ ከነገረችኝ ወዲህ ከሥራ ስትመለስና ወደ ሥራ ስትሄድ ሳላይ ውዬ አላድርም። መዝሙር ግን ለምንድን ነው ስስታም የሆንከው? በአንገትህ ሰግደህ ከምትሰጠኝ ሰላምታ ላይ ትንሽ ፈገግታ ብትጨምርበት ያምርብሃል እንጂ አይከፋብህም ነበር እኮ። ውበት ፈጣሪ የሰጠ አክሊል ሲሆን ፍቅር ደግሞ ዙፋን ነው። የዚህ ሁሉ ማድመቂያ ደግሞ ፈገግታ ነው። ይህንን ሳታውቅ የምትቀር አይመስለኝም። ሚጡ ፍቅረኛዋ እንደሆንክ ትነግረኛለች። ብታፈቅርህም አይፈረድባትም። እንኳን ይህን ያህል እያቀረብካት ቀርቶ እኔን እናቷን እንኳን በሩቁ ጥለኸኝ የለም እንዴ? ብቻ የሁለታችሁ መቀራረብ ለእኔ መጽናኛ ሆኖኛል። ሚጡ ከአንተ ጋር ያደረገችውን እኔ እናንተ ብቻ ያደረግነው እየመሰለኝ ሌላ ዓለም ውስጥ እገባለሁ። ግን ምኞት ከሕልም የተሻለ ባለመሆኑ የምወጣበትን ቅጽበት አጭር ይሆንብኛል። በዚህ ጊዜ ከንፈሬ ያረፈበትን የሚጡን ጉንጭ ምጥጥ አድርጌ ስማለሁ። እሷ ደግሞ ምን እንደምትለኝ ታውቃለህ? እንዴ እንደ ማንጎ ገመጥሽኝ እኮ ትለኛለች። ምን ላድርግ? ያንተን የከንፈር አሻራ በከንፈሬ የማነሳው እየመሰለኝ እኮ ነው። መዝሙሬ አበዛውብህ አይደል? ይቅርታ። ከእንግዲህ ግን ሚጡን ስልክብህ እንድትመጣ። ባለቤቴ ሾፌር ስለሆነ ብዙም ከቤት አይገኝም። በወር ውስጥ 2 ወይም 3 ቀን ቢመጣ ነው። ምላሽን በጉጉት ጠብቃለሁ። አፍቃሪህ ጸዳለ ምትኩ። ቻው። መዝሙር ምን እየተፈጠረ እንደሆነ በውል አልተረዳም። ግራ ግብት እንዳለው ዙሪያ ገባውን ሲቃኝ ቆይቶ ደብዳቤውን አስቀመጠው። መዝሙር አያምርም እንዴ ስትል ጠየቀችው ሚጡ። ምን እንደሚላት አላወቀውም። መቼም ያምራል አይላትም። ሚጡዬ ይሄ ደብዳቤ ያንቺ ጽሑፍ አይደለም አይደል አላት። እኔ ጽሑፍ እንደሱ ያምራል እንዴ? እሱ እኮ የትልቅ ሰው ነው። እማዬን የኔ ስለማያምር አንቺ ጻፊልኝ አልኳትና ጻፈችልኝ አለችው። መጀመሪያም የእሷ ጽሑፍ እንዳልሆነ እያወቀ ለምን ሳይጠይቃት ማንበብ እንደጀመረ ለራሱም ገርሞታል። ሚጡ ደብዳቤው ለሌላ ሰው የተጻፈ ነው። ተሳስተሽ ቀይረሽዋል። ሂጂና ለእናትሽ አስረክቢ እሺ ብሎ ከትንሽዬ መዳፏ ላይ ቁጭ እንዳደረገላት የመኪና ክላክስ ሰማ። አባዬ መጣ አለችና ከወንበሩ ላይ ተንሸራታ ከወረደች በኋላ እየሮጠች በሩን ከፍታ ወጣች። መዝሙር እንዳትወድቅ ፈርቶ ተከትሏት ወጣ። ከነሚጡ ቤት ፊት ለፊት አንድ የጭነት መኪና ቆሟል። ሚጡ አባቷን እየተጣራች ስትሮጥ አባቷ ደግሞ ወደ እርሷ ተጠግቶ ተቀበላት። መዝሙር ቤቱ በር ላይ ቆሞ አባትና ልጆቹን ያያል። የሚነጋገሩት አይሰማውም። በድንገት ግን ሚጡ የያዘችውን ወረቀት ለአባቷ ስትሰጠው ተመለከተና ጉድ ፈላ ብሎ የሚሆነውን ነገር ላለማየት ሲመስል ቤቱን ቆልፎ ቁልቁል ማስቀም ጀመረ። ዞር ብሎ ሲመለከት የሚጡ አባት ሚጡን ከቅፎ አውርዶ ደብዳቤውን እየተስገበገበ ያነባል። ያበቃለት ትዳር አለ ለራሱ። በሱ ምክንያት ባልና ሚስቱ ሲለያዩ በአይነ ህሊናው ተቀረጸበት። ፍርሃት ፍርሃት አለው። ከጭንቀቱ ሸሽቶ ያመልጥ መስል ወደ ቸጋ ወንዝ ይገሰግስ ገባ።